ሌላው ሁሉ ሲያረው ሁሉ አይግባን። አይናችንን እንጨፍንና ይሄ ሁሉ ካልኩሌት አይግባን። ለአማራ መሪ አንድ ጊዜ ለ20 ምናምን ዓመት ከትግራይ ለቀጣይ 20 ምናምን ዓመት ከኦሮሞ ከዛ ደግሞ ለቀጣይ 20 ምናምን ዓመት ከሶማሌ እየተመረጠልን ነው የምንኖረው። እኛን እንደ ሰው እጅ እግር የለንም፣ ልብ የለንም፣ ሐሞት የለንም፣ ማሰብ የሚችል አእምሮ የለንም፣ መሪ የመሆን ጭንቅላት የለንም። እነሱን አንምራቸው። እኛ ራሳችን መሪያችን እንዴት መምረጥ ያቅተናል? በሃይማኖት በኩል የሚመራህ እኔ ነኝ ሾምልህ። በሀገረ መንግስት በኩል የሚመራህ እኔ ነኝ ሾምልህ። አንተሳ ዝም ብለህ ዕቃ ነህ አድርግ ያልሆነ የምታደርግ እኔ ሳሙኤል ደግሞ አይደለሁም፣ ዕቃ አይደለሁም። ማድረግ አንችልም ብለው ያሳምኗቸዋል። ፍርሃት የሚያስተምሩ አባቶች ነው ያሉት። እኔ ምን አይነት ዘመን ላይ እንደደረስኩ ነኝ። መሸነፍን የሚያስተምሩ አባቶች ነው ያሉት። እንዲህ እንዳልኩ እንደታጠቁ መሬት ሰው እየተጨነቀ ጠላት እየተጨነቀ ብሞት ካለው እንጂ ከሞትኩ አይቆጠርም። ለወገንም ለሀገርም አማራ ለብሔሩ ብሎ ወግኖ ሰው አይገልም። በታሪክ አያደርም። ይህ ማንነታችን አይደለም። አንተ ይህ ነው ብሔር ብለህ እንደ ባብ ቀጥተህ እንድትገል ያስተማረ ሃይማኖት የለማ። ይህ ማንነታችን ያልሆነውን ግን ነው ብለው ጫኑና ልጆቻቸውን እያስተማሩ አሳደጓቸው። በተማሩት መንገድ ዛሬ ይገሉናል። እኛም ልጆቻችን መከላከል እንዲችሉ አድርገን ማስተማር ማሳደግ አለብን። መከላከያ ሰራዊት የኢትዮጵያ መከላከያ ሰራዊት የሚባለው ድሽቃ፣ ታንክ፣ ብሬን ጥሎ መሮጦች አንድ ቀን ምሽግ ሰው ራቁ አማራ ማለት ጠቅላይ ነው እያለ የኛን ህዝብ ለመጨረስ ስለትስሎ አፈሙዛ ዙሮ ተነሱ። ጅማ የኛን ነገስታቶች ማንነት ነገራቸው። በጎንደር ምድር አንድ ጻድቁ ዮሐንስ የሚባል ንጉስ ነበር። አማራ ማለት ነው። ጻድቁ ዮሐንስ የሚባል ህዝብ ነው። ጻድቁ ያለ ድሃ ተበደለ፣ ፍርድ ተጓደለ ብሎ ስለሚያስብ አንድ ሰው ጥያቄ ለመጠየቅ ወደ ንጉስ አዳራሽ ሲሄድ ባለሟሎች ይመልሱታልና ይከለክሉታል ብሎ ስላሰበ በመሃል አደባባይ ላይ ደወል የሰጠ ንጉስ ነው ያለው። ድሃ ሲበደል ሄዶ ደወል ይደውላል። መሃል አደባባይ ነው ማን